ይሄ አብዛኛው ሰው ላይ የሚታየው ቢጫ ነገር ምንድነው? ወደዚህ እንዳይቀየር ምን ማድረግ አለብን? ይህንን በነጩ አይናችን ክፍል ላይ ያለ ቢጫ ከለር የያዘ የስጋ መሰል ለውጥ ፒንጊፊላ ብለን እንጠራዋለን። ይህም አብዛኛውን ጊዜ ሁለቱም አይናችን ላይ ይኖራል። ለዚህም አጋላጭ ሁኔታዎች የምንላቸው እድሜ መግፋት፣ ለፀሐይ ብርሃን ወይም ለዩቪኤ እና ቢ ለምንለው ፀሐይ ብርሃን ተጋላጭ አብዛኛውን ጊዜ ለአዋራና ለንፋስ አይናችን ተጋላጭ ከሆነ የአይን ሁኔታ ሊገጥመን ይችላል። አብዛኛውን ጊዜ ችግር አያመጣም። ነገር ግን በጊዜ ሂደት ሳይዙ እና መጠኑ ከጨመረ አልፎ አልፎ የመቅላት የመቆርቆር ስሜት ሊኖረው ይችላል። እንዲሁም ሳይዙ እየጨመረ ሲመጣ ወደ ብሬናችን ወይም ወደ መስታወቱ የመጠጋት ሁኔታ ሊያሳይ ይችላል። ስለዚህ ህክምና ምንድነው? ሳይዙስ እንዳይጨምር ምን ማድረግ አለብን ስንል መንስኤውን ማስወገድ፣ አንደኛ የፀሐይ ብርሃንን ዩቪኤ እና ዩቪቢ የሚከላከሉ መነጽሮችን መጠቀም፣ ሁለተኛ ከአዋራና ከንፋስ የሚከላከሉልን ነገሮች መጠቀም ልክ እንደ ኮፍያና መነጽር፣ ሶስተኛው የአይን ድርቀት ይህን ነገር ሊያባብሰው ስለሚችል ማለስለሻ ጠብታዎችና ቅባቶችን አዘውትሮ መጠቀም፣ አራተኛ አይናችንን በምንም ሁኔታ አለማሸት። ይህንን በማድረግ አይናችንን መጠበቅ እንችላለን። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ይህ መረጃ ጠቃሚ ነው ካላችሁ ላይክ፣ ፎሎ፣ ሼር ማድረግ እንዳትረሱ። አመሰግናለሁ። ቻው